የቲክቶክ ጥማት አያድርስ እኮ ነው። 15 ቀን ገለል ማለት ቢኖርስ? አቤት የቲክቶክ ብር፣ አቤት የቲክቶክ ብር፣ የቲክቶክ ሱስ። ወየው ወየው ትጉዱ ታሪክ አየን፣ ብዙ ታሪክ አየን። ታፕታፕና ኮፕሊንግ አድርጉ። ሀቢባ ነኝ፣ ዝርያ አይደለሁም፣ ሀቢባ ነኝ። አይዟችሁ ፎሎ አድርጉኝ። አይችሉንም፣ እኛን እናሳያቸዋለን። እኛ እኮ ኦልሬዲ ስማችንን ተክለናል። ስማችንን ኦልሬዲ ተክለን ውስጥ ገብተናል። ምንም አያረጉም። ሀቢባ ነኝ። እኛ ኦልሬዲ ሰው ልብ ውስጥ ገብተናል። እናንተ የምታዩኝ እኔ ማላያችሁ አልዳሰስም። ምን አልልም። እኔ ሀቢባ ነኝ። ሀቡ ጀግናችን ናት። ሀቡ ንግስታችን ናት። እየቀኑባት እኮ ቀንተውብኝ ነው። ቀንተውብኝ ቢኮዝ ሴቶችን እየመከርኩ ገንዘባቸው እንዳይበላ ስላረው ቀንተውን ወንዶቹ የተነሱብኝ። ሮማን ራሷ ወንድ ናት ተብሎ ሰምቻለሁ። ወንድ ናት ሮማንም ወንድ ናት። ወንዶቹ እቹ ሮማንም ቢሆን ወንድ ናት። ለንደን ደውዬ ሰምቼ ብር እሷም እንደዛ ለሴቶቹ ብር እንዳይበሉ ብላል ሰምቻለሁ። በጉራጌ የተነሱብኝ ያውቀው የቲክቶክ ጥም ቢቀርስ ቲክቶክ ከዘጋ ቢቀርስ እንደዚህ አልቃይዳ መስዬ ኮፍያ አድርጌ ያ ሁሉ ሰው በተከበረ ቲክቶክ ላይ የተከበሩ ሰዎች እንደዚህ ተሸፍነው አልቃይዳ መስለው የቲክቶክ ሱስ እንዳይም ብዬ ነው። እንዳይኝ ሀቢባ ነኝ። ምን ጨነቃችሁ? ዝም ብላችሁ ታፕታፕ አድርጉ። እንዳይኝ ነው። ምን ጭንቅ አለ? ቲክቶክ ትንሽ ብንተው እተሞና እንዳይኝ። ሀቡ ንግስታችን ናት። ሀቡ ጀግና ናት። ሼር አድርጉላቸው። አትታየኝም። ኖ ሀቢባ ነኝ። ቲክቶክ እንዳያቀይ ነው። ዝም ብላችሁ ታፕታፕ አድርጉ። ሀቢባ ነኝ። እዮዳብ ጠመደኝ። እሱን የሚያየው ስለጠፋ እኮ ነው። ቅናት ነው። እዮዳብ ወንዶች ናቸው የተነሱብኝ። ሮማንም ወንድ ናት ተብሎ ሰምቻለሁ። ስመ አብ ወወልድ ወመንፈስ ቅዱስ። ገልበው ካላዩሽ ሰው አታውቂያለሁ ወይ? ሀቢባ የሀቢባ ዘመዶች ሀቢባ ቲክቶክ ጽፎልኝ ኮፍያ ብታረግ የፈለገ ብትከለል በድምጿን ያወቅናት ብለዋል። ድምጿን ሌላ ታርገው፣ ድምጿን ታስቀይረው እንጂ ቲክቶክ እንደሆነ ድምጿንም አውቆታል። ሀቢባ አልቃይዳ መስለሽ ብቃልሽ ወይ እንዴት ይጨንቃል። ስሙ የቲክቶክ ሱስ ውሽ ምን ጭንቅ መጣ ግን። በስመ አብ ወወልድ ወመንፈስ ቅዱስ። የጉራጌ አምላክ ገና ጉራጌን ነካ የለውም በረካ። ገና በዚህ በጨርቅ አይደለም ሲጀመር። የሀቢባ ወዳጅ ነን የምትሉ መልእክት አስተላልኩላ። በዚህ መታፈን እብን እንኳን ከ30 ደቂቃ በላይ ራሳችሁን ካፈናችሁ በኮቪድ እንኳን የሳምባ ችግር ያመጣል። ካለመተንፈስ እቺ ከብት ማለት ነው። የሳምባ ችግር ያመጣል። እሷ ያየችው ቲክቶክ ላይ ወታ መናገሯ ነው። ሳምቧ አሉ ውስጥ ታደርጋለች። ሳምባ ይጥፋባትና ሰገጤ መሀይም ንገራት። እንትኗን ታጣለች። ዶክተር ታማክር። አፏን አፍና ቲክቶክ ላይ ሁሉ ሰዓት መቀመጥ እንትን ያሳምማል። እቺ ንገሯት ወደዛ። የቲክቶክ እንትኖች አስታራቂዎች ገብታችሁ ምከሯት። ማለት ኖሌጅ ያላችሁን ምከሯት። እኔ ሮማን ግን አጠገቤ እንዳደርስ አጠገቤ እኛ እኔ አዲስ አበባ ልጅ ነኝ፣ ግን ጠንቅቄ የጉራጌን ሕግ አውቃለሁ። ጉራጌ ቅርታ ጠይቅ የሚለው 2 ወይ 3 ነው። ከዛ በኋላ ግን በጉራጌ አባቶች የተረገመች ለዳ ቲክቶክ ላይ በዚህ በጠቁር አይደለም ቀንድ እዚህ ላይ አስደርገን እየዌ ጉራጌ እየዌ ይቅርታ እያለች 10 ጊዜ ወታ ትጠይቃለች። ይሄ ደግሞ እንደዚህ ውሸት ከሆነ ከምላሴ ላይ ጸጉር ይብቀል። ሽውልሲ
ይቺ ጅብ ዘንጡ እንዴ እካካም ጉራጌ ያሳይሻል። ጉራጌን የነካ የለውም በረካ የተባለው ተረት ለምን እንደሆነ ይገባሻል። ከነ አንቺ ጋር ከሚያቃጥሩት ጀሌስ ጭምር ሰንደል እዚህ ጋር አርጋችሁ እያበድሽ በየመንገዱ እንድትሉ ነው የምናስደርጋችሁ። የጉራጌ ጠላት ገደል ነው የምናስገባ። በአፋን ኩሎ ሀጠራው ሁላ ማለት ነው። ጉራጌ በርቻ ይፈራል። ከደረሳችሁበት ግን ገብታችሁ ይሄ ፍሬንድ ልታስታርቁ ልትረዱ የምትገቡትን አይደለም። ሀቢባ እነሱ ቢናገሩሽ አንዴ ቃል ካፍሽ ወጥቷል እንደው ስለተረጎሙት ነው እንጂ ምናምን ብለሽ ጉራጌ ሳትሆኝ ገብተሽ የተጸዳዳሽ እዚህ ላይ ሰንደል አቁመሽ እንድትሄጂ እናረግሻለን። ጉራጌ ሆነሽ ደግሞ እዛ ጋር ገብተሽ ይቅርታ ሳትጠይቅ ሪም የምትባይ ደንቆሮ አንቺ ጋር ደግሞ ዞርብሻለሁ። ሪም አንድ የምጠብቀው ነገር አለ። ከዛ ወዲህ ወደ አንቺ እንዴት እንደምዞር አሳይሻለሁ። ይቅርታ ሳትጠይቅ በፊት ቁጭ ብላ ስታስተዋውቅ ነው ምናምን ተብሏል። አሁን ደግሞ አዲስ ቪዲዮ እዛ ቤት ገብተሽ አይችሻለሁ፣ እረግጥሻለሁ። አንቺ ብስብስ አሳይሻለሁ። አንቺ እበት ወርቅሽን ሽጣሽ ስጨርሽ እዛ ወርቅ የገዛ አረብ ሁሉ ሀብታሙን እያየሽ እየተከተልሽ ማታ የምትጎረጎር አርፈሽ ካልተቀመጥሽ ረግጥሻለሁ። አንቺ ብስብስ የብስብስ ልጅ እከካም ፎቶሽን አውጥቼ ነው ምረግጥሽ። እንድታቂ እኔ ሰው ፎቶ ለጥፌ አላቅም። ጉራጌ ሆነሽ ጉራጌን ሰድባ ይቅርታ አልጠይቅም ብሎሽ እዛ ቤት የገባሽ ጉራጌ ሁላ ረግጥሻለሁ። አንቺ ብስብስ እከካም እሪም የምትባይ ሂጅ ንፍጣም ጅብ ዘንጦ እከክ ምተውሽ መሰለሽ። እዛ ቤት ጉራጌ ሆኖ የገቡትን የጉራጌ ልጆች በውስጥ ንገሩኝ። ዛሬ አይደለም ነገ እግዚአብሔርን ስድብ የተባለ አለ የተባለው ነው ምመርግባችሁ። ምንም አባታችሁ አለም ቪዲዮ ሰርቼ ሪም አንቺ ላይ ቪዲዮ ሰርቼ ለዓለም የሚታይ ቪዲዮ በፊትሽ ካልሰራው ሱቅሽን ስሙን እየጠራው እዚህ ቤት የሚገባ አረብ እየወጣ የሚሸናባት ብዬ ቪዲዮ ነው የምሰራብሽ። ይውልሲ አንቺ ይውልሲ የጉራጌን ባህል ጠንቅቀሽ ታውቂያለሽ አይደል? ይውልሲ አንቺንም ከእሷ ጋር ጨምሬ ነው ምረግጥሽ ምረግጥሽ። ይውልሲ ሪማን አባሽ እንደሚያተርፍሽ አይሻለሁ። እኔ የቲክቶክ መንግስት ነኝ፣ ብቻዬን ቲክቶክ ላይ መንግስት ነኝ። እረግጣችኋለሁ። ምንም አባታችሁ አታመጡ። ምንም አባታችሁ ሰጥ ለጥ ብለሽ ትቀመጫለሽ። እኔ የጉራጌ አምባሳደር ነኝ። አምባሳደርነት ተመርጫለሁ። ትረግጫለሽ። ጉራጌን ስታስጠቂ ካገኘውሽ እረግጥሻለሁ። ሲጀመር ሀቢባ ጉራጌ አይደለችም። በዚህ አጋጣሚ አባቷን ለ15 ዓመት ተጣልታ የቀረች ደንቆሮ ለአባቷ ይቅርታ የሌላት ናት። ቢኮዝ በሃይማኖቷ ምን አባሽ ልሰሪ ነው ክርስቲያን የምታገቢ ተብላ ከቤቷ ተተባረረች። 15 ዓመቷ ነው ተባራለች። አባት ጉራጌ አይደለችም። አዶን ኬር እኔ ሌላ ብሔሯ ስልጤ ትሁን ደቡብ ትሁን ምን ትሁን አይመለከተኝም። ግን አባቷ ጋር ጸብናት የለችም። ወፍ የለም። ስሟ ደግሞ ስሟን ጻፉልኝ። ዋናውን ስሟን የጉራጌ ልጆች ስሟን ጻፉ። ይሄ ስሟ ሰርቃ ነው። ሌላ ስም ነው ያላት አባትና እናቷ የሚጠራት። ጥሯት ስሟን። አዶን ነው ክርስቲያን በማግባቷ ይላሉ። የተለያየ መረጃ ነው ያለው። ስሟን ሌላ ነው ጠርተውት ነበር። እኔ ስለ ስሟ ችግር የለብኝም። ስሟ ነፊሳ ነው ነፊሳ አፊሳ ነው አፊሳ ነው ምናምን ጉማሬ እንጃ። ጉማሬ እንኳን ጉራጌ ብለው ምንድን ነው ያወጡላት? አይደለም ሉባባ ነው አዶን ነው ስም አላት። የፓስፖርት ኦፍኮርስ እዚህ ቲክቶክ ላይ ሲመጣ እኮ ሁሉም የፓስፖርት ስሙን አይጠቀም። እኔ የፓስፖርት ስሜ ህብረት ነው። ስሜ ትክክለኛ ስሜ ህብረት ነው። ምንም የሚያሳፍር ነገር የለም። ህብረት ብለህ ብጽፍ ነኝ ነው የምልህ። ስሜ ህብረት ነው። የቲክቶክ ስሜ አይደለም። እናት ያወጣችልኝ ስሜ ሮማን ነው። ሰፈር ውስጥ የምታወቀው በሮማን ነው።